ቻችን ሚዩት አድርገን እንጠብቃለን። አናርዝመው። ለህዝብ በሚመች መረዳት በሚቻለው መልኩ አጠር አድርጋችሁ ሐሳባችሁን ያለውን ነገር እንነጋገር። ሃኒ ጀምሪ፣ ሌሎቻችን ሚዩት እናደርጋለን። ከቻልሽ ሃኒዬ ቪዲዮሽን አብሪዬ ነው ወርቅ ከፈለጋችሁ በትልቁ አድርጉኝ። እኔ በጣም በኩራት ቪዲዮ ስሰራ በኩራት ቪዲዮ መሰራ ሰው ነኝ። ለምን ከእንደ ሳራ አይነት ጠንካራ ሴቶች ጎን የምቆም ሴት ነኝ። ቅኔ ናቸው ከተረዳችሁ የኔ ቪዲዮዎች። እነሱ በውስጥም ቢጻፍላቸው ታዋቂ የሆናችሁ እህቶች በውስጥም ቢጻፍላችሁ መልስ የማትሰጡ ናችሁ። ብትጠቆሙ ጥቆማ እንኳን ይድረሳችሁ ቢባል የማትገኙ ናችሁ። እንዲህ አይነት ቅስቀሳ ሲደረግ ግን በራችሁ ትመጣላችሁ። ዛሬ ሁለቱ ታላላቅ የማከብራቸው እህቶቼ ሁለቱም ጽፈውልኛል። በዚህ አጋጣሚ አዝናለሁ። ከዚህ በፊት ለሳራ አልሀበሻ ጽፌላት ነበር ከዛሬ 2-3 ወር በፊት ማለት ነው። ደንግጫለሁ። እኔ እንደውም ፍሬንድ ነበረንና ሪሙቭ ተደርጌያለሁ። በዛ አጋጣሚ ደንግጫለሁ። ስገባ የጻፍኩት ቆንጆ የገባው ቆንጆ ይዤ ላይክ ስልኬን ላስቀምጥላት ነበር የገባሁት በጣም ስለማከብራት ማለት። ብዙዎቻችሁ ሳራን የምታውቋት ቲክቶክ ላይ ነው፣ ሳራ አልሀበሻ። እኔ ደግሞ ማውቃት በጎ አድራጎት ላይ ቲክቶክ ከመፈጠሩ በፊት ነው። በጣም የማከብራት ትልቅ ሴት ናት። ሶ ይሄን አይነት ነገር ሲመጣ እኔ ያወጣሁት ቪዲዮ ቅኔ ነው። ሳራ ምናልባት ያንን ቪዲዮ ማየቷ ሞር እዚህ ላይቭ ላይ እንድትገኝ አድርጓታል። ሳራ አልሀበሻ ወይዘሮ ሳራ ማለት ነው። እኔ ያወጣሁት ቪዲዮ ቅኔ ነው። ምንድነው እንዳለ ኮሜንቱን ሳይ አልሀበሻ ሬስቶራንት ነው ቫይራል የወጣበት ዩሲ እዛም ላይ ተናግሬዋለሁ። ኦኬ ቴክ ኬር አድርጊ። አሁን አልሀበሻ እንትን ላይ አልሀበሻ ላይ ጉዳዩን ለማስያዝ ለማነጣጠር ልጅቷ የሰራችበት መንገድ ትንሽ ልክ አይደለም ብዬ አምናለሁ። እኔ ግን ቅኔ ነው ባገኛት ደግሞ ደውዬ ልነግራት የምፈልገውና ቀድማ እንድታደርግ የምፈልገው ነበረ። ኦኬ ምንድነው ያችን ልጅ ሃይድ አድርጓት ብያለሁ። እዛ ጋር አስምሩበት። ባለታሪኳን ደብቋት ብያለሁ። ሳትበደል ይሄን ነገር መታላወራችን ግን አልሀበሻ ሬስቶራንት ብዙ ብራንች ያለው ዱባይ ላይ ኢምሬት ላይ አልሀበሻ ሬስቶራንት እንደሆነ ሁላችንም እናውቃለን። ስለዚህ ታሪኩ ደግሞ ከሌላ ሬስቶራንት የተፈጠረ ከሆነ እችልል ካልኩሌት ብናደርገው 4 ዓመት የሰራችበት ብዙ መቶ ሺዎች እነሱ እጅ ላይ አሉ ደሞዟ። ሊያስገድሏትም ይችላሉ። ስትገደል ደግሞ ሳራ አልሀበሻ